ሰላም ጤና ይስጥልኝ። የነዳጅ ዋጋ ከኢራን ጦርነት በፊት ወደ ነበረበት ደረጃ ዝቅ አለ። በዋናነት የሆርሙዝ ባህረ ሰላጤ የመርከቦች ማስተላለፊያ መስመር ላይ ያለው የትራፊክ እንቅስቃሴ ቀስ በቀስ መጀመሩን ተከትሎ የነዳጅ ዋጋ ከኢራን ጦርነት በፊት ወደ ነበረው ዝቅተኛ ደረጃ ደርሷል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት ለነዳጅና ለጋዝ ማጓጓዣ ወሳኝ የውሃ መስመር የሆነውን የሆርሙዝ ባህረ ሰላጤ ሙሉ በሙሉ መዝጋቷን ተከትሎ የኃይል አቅርቦት ዋጋዎች ከፍተኛ መዋዠቅ ሲታይባቸው ቆይተዋል። የሁለቱ ወገኖች ተወካዮች ጦርነቱን ለማቆም በሚደረግበት ንግግር ላይ ለመሳተፍ ባለፈው ሳምንት መጨረሻ በስዊዘርላንድ የተገናኙ ሲሆን፣ ይህ አሜሪካ በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ በከፊል እንድታነሳ አድርጓል። በቅርብ ቀናት ውስጥ በውሃ መስመሩ በኩል እያለፈ ካሉ መርከቦች መካከል ድፍድፍ ነዳጅ፣ ፈሳሽ የተፈጥሮ ጋዝ ማደያ እና ሌሎች ቁሳቁሶችን የጫኑ እንደሚገኙ ተናግረዋል። በአካባቢው ተቀርቅረው ከነበሩ መርከቦች ጋር አብሮ የሚሰራው ማርክስ የተባለ የባህረ ሰላጤ ስጋት አማካሪ ድርጅት ዋና ስራ አስፈጻሚ ሜትረስ በቅርብ ቀናት ውስጥ ባህረ ሰላጤው የሚጠቀሙ መርከቦች ቁጥር በከፍተኛ ሁኔታ መጨመሩንና ታላቅ ለውጥ መታየቱን ገልጸዋል። የተወሰኑ መርከቦች በኢራን ባለስልጣናት ፈቃድ የተወሰኑ መተላለፊያ መስመሮችን ማቋረጥ እንደሚችሉ አክለው ገልጸዋል። ነገር ግን አሁንም ቢሆን ባህረ ሰላጤውን የሚያቋርጡ መርከቦች ቁጥር በቀን ከ100 በላይ መርከቦች ያለፉበት ከነበረው ከጦርነቱ በፊት ከነበረው ደረጃ በታች ነው። በመቶዎች የሚቆጠሩ መርከቦች አሁንም በባህረ ሰላጤው አካባቢ እየተጠባበቁ ያሉ ይመስላል። የኢራን ጦርነት ሲጀምር በማደያ ጣቢያ የነበረው ዋጋ በከፍተኛ ሁኔታ የጨመረ ሲሆን አሁን ላይ ትኩረቱ ዋጋውን ምን ያክል በፍጥነት ይቀንሳል በሚል ላይ ይሆናል። በአሜሪካ የተለመደ የቤንዚን አማካኝ ዋጋ ከ2022 ወዲህ ከፍተኛ ደረጃ ላይ ደርሶ በጋሎን $4 ከነበረ ዋጋ አሁን ላይ ወደ $3.93 ገደማ ዝቅ ብሏል። ሆኖም አሁንም በጦርነቱ በፊት ከነበረው ዋጋ በእጅጉ የላቀ ነው።